የአራድዬ ልጅ የሐዋሳ ልጅ በቃ ፈገግታ፣ ሳቅ፣ ጨዋታ እንደ ድርሹ አይነት ፍልቅልቅ ትመቸኛለች። ድርሹዬ የአራድዬ ልጅ በቃ ብራንድ ነች በእውነት በጣም 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 ድርሹ በጣም 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 ደስ የምትል ናት ድርሹዬ። እና ይመችሽ ነው የምለው። በጣም ነው የምትመችኝ። ፈታ ያለች ልከሳት ነው። ማን ነው ከሳሹ? ማን ነው የሚከሰው? ራሷ ለጥፋ ልትከስ? አረ ራሷ በለጠፈችው ነገር ላይ አማጯ። አይ የተረጋረ መሳቂያ ነው የምትሆነው። መሳቂያ ነው የምትሆነው። አረ መሳቂያ ነው የምትሆነው። ትቀልዳላችሁ እንዴ? ራሷ ለጥፋ ሰው የፈለገውን አስተያየት መስጠት ይችላል። አሁን ላይቭ ገብታ አመጣ ስላለች እና ያንን መቀለድ አይቻልም ልትል ነው? እኔ በጣም ስለምታከብረኝ አልሄድባትም እንጂ በደንብ እሷን ከከሰሰችማ እኔ ሄድባታለሁ። እንዴ እሷን ከከሰሰች ዮኒ ማኛን ክሰሽው ብላ እንድትል አደርጋለሁ። እሷን ከከሰሰቻት እግዚአብሔር ምስክሬ፣ እሷን ከከሰሰቻት ኢትዮጵያ ናት ብላ እኔ አልፋታትም። እኔ እዚህ ረግጣታለሁ። ማን እንደሚከሰኝ አያለሁ። ምን ኢትዮጵያ ስላለች ድርሹን ቆይ ፔጇ ማን ነው ስሙ? እንደዛ ከሆነማ ሄድባታል እና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታል። እንዴ ማን ነው ይቅርታ የሚጠየቀው? አድርሱልኛ። ማን ነው ይቅርታ የሚጠይቀው? ማን ነው? እዩ አድርሱልኝ። አንቺ አይደለ እንዴ ቪዲዮ ፖስተችው ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለች እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለች እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች አለ ዝምባ ሂጂ እካክ። እንዴ አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር፣ እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማንም ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከይ ያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድን ነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጠሽ በቪው ስለሚከፈል ስለምታውቂ መተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺኝ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ እካክ ብዬሻለሁ። እስቲ እኔን ስትከሺ ልይሽ፣ እኔን ክሰሽኝ እስቲ። እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው። እኔን እስቲ የሆነ ነገር አስቢኝ። ወራዳ
አንዳንዴ ክብር አይወድላችሁ መረን። አረ እኔን እስቲ አድርጊ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እግዚአብሔርን ባትፈሪ እሙሙ ታሳይ ነበረ ለገንዘብ ክፍያ። ይሄን አይደል ሊያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው፣ ቪዲዮ ነበረ። ምጥ ነው፣ ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች አይናውጣ ናቸው። ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጠፍሽው? አንቺ አይደል እንደ ምጥ እያልሽ ያልሽው ሙድ ያልሽው አንቺ አይደል እንደ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ለምን ዘጋሽው ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። ባሏማ ዝምባም ነው፣ ሰው ነው እንዴ? ባልማ ቢሆን እንደወንድ ወንድ ቢሆንማ ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ዝምባ መከክ ስለሆነ ነው፣ ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገች ስትበላቀጥ ዝም አይል። የእሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የእኛ ሚስቶች ወጥተው ለምን አይበላቀጡም? የእኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉም? እኛ እኮ የሌላ ዜጋ ነው ላ ያገባ ሲበላቀጡ ለምን አታዩ? ያዙ ሊቀቁኝ ሲሉ ለምን አታዩ? ወንድም አይከበርበት ቤት ላይ እኔን ጠይቂኝ። እኔ እየረገጥኩሽ ደፋር እኔን እስቲ ባልሽ ይጠይቀኝ፣ አንቺ ጠይቂ ልቃሚ ቆሻሻ ልጅ አይቀር እናት ራሷ አትቀር እናት አትቀር አያት አትቀር ማርቀር። እናንተ ቤት የማይሸቀልበት ማን አለ? ማን አለ እናንተ ቤት የማይሸቀልበት? ዱቄታ በሙሉ ነው የምትሸቅሉበት። ልጅ እናት ልጆች አሉ፣ እናት አለች፣ አያት አለች፣ ባል አለ፣ ይሸቀልባቸዋል በሙሉ። ቄስ ቢመጣ ምን ቢመጣ ቪዲዮ ነው። የትም ቦታ ላይ ቢመጣ በቪዲዮ በቪው መሸቀል ነው ስራዋል። ማፈሪያ ዱቄታን በሉልኝ። ዮኒ ማኛ ብለዋል በይልኝ እስቲ። መልስ ለእኔ ትመልስ፣ መልስ ትመልስ። ቆሻሻ ድርሹዬ ይመችሽ እናቱ። አንቺ ቀልደሻል፣ እኔ ረግጫታለሁ። ማን ነው መከሰስ ያለበት? አንቺ ቀልደሻል ድርሹ። እኔ ዱቄታም እከክ ማፈሪያ ነሽ ብያታለሁ። መከሰስ ያለበት እኔ ነኝ አይደል? እኔን አትከሰኝም። ቤተ ክርስቲያን ቢኬድ ምን ቢደረግ ሁሉ ነገር ድርሽዬ ይመችሽ እናቱ። ደደደ እንደዚህማ ቀልድ አናውቅም። ኢትዮጵያ ያሉትን በዚህ ደረጃ ማሸማቀቅ አይቻልም፣ አትቺ። ስለዚህ አሁንም እላለሁ እኔ አንቺ እከክ ማፈሪያ ነች ብዬሻለሁ። ፖሰትና የማይፖሰት ማታቂ ፋራ ሰገጤ ነች። ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነች። ለአንቺ ድፍን ኢትዮጵያዊ ተሸማቋል። ድፍን ኢትዮጵያዊ ነው ማወራሽ። ከሱ ብሶ አንቺ ከሳሾች፣ አንቺ ኢቢኤስን ይቅርታ አስጠያቂ። ይኸውልሽ ተደራጅቶ የኢትዮጵያ ሕዝብ ይህ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው ማወራ። ድፍረትሽ ነው የገረመኝ። ጭራሽ ልታስፈራሪ ነውረኛ ነሽ።
በእውነት ጭራሽ ማስጠንቀቂያ እኛ እንከሳለን። ኢቢኤስን በራስሽ ቪዲዮ አንቺ በሰራሽው ምጥላውኜ ቪዲዮ ሜካፕ ተቀብታች ለገባሽው ለአንቺ እንዲያውም አልተሰደብሽም፣ እንዲያውም አልተነካሽም። ወሮ በላ እካክ ነሽ። ቆሻሻ በጣም ነው የሚያስጠኝ። ስለዚህ አሁንም ንገሩልኝ ማርዬ ገለመሌ ለምትባል ቆሻሻ አንቺ በለጠፍሽውና እዛ ስትቁላይ ምጥ ላይ እንደዛ አርገሽ የተነሳሽው ቪዲዮ ቆሻሻ ማንንም ምንም አያስተምርም። ምንድን ነው የምታስተምሪው? በዛ ከነ ልጆችሽ ነው ቲክታክ የምትለምኝበት። የምትፖስችው ቪዲዮ ምናምን ቲክታክ ይከፍላል በቪው። የኢትዮጵያ ሕዝብ ደግሞ ህጻናቶች ይወዳል። ያንን ስለሚወድ ምን ያደርጋል? ላይክ ያደርጋል፣ ይደጉል ይችላል፣ ምን ይላል። በዛ በደንብ ትሸቅላለች። ከሷ ብሰው ምን እያደረገች እከሳለሁ ያለኝን እኔ ይኸው በደንብ እየረገጥኩሽ ነው። እስቲ ክሰሽልኝ። አሜሪካን ሞዳት እስከ ጥግ ድረስ ሰው መርገጥ ትችላለህ። አቤት አሜሪካ ቺን ገነት የሆነች ሀገር በምንድን ነው ምክዛት? በምንድን ነው ምክዛት? አሜሪካን እርግጥ ወዳ እስክጠላ ማድረግ የምትችልበት ምርጥ ሀገር አሜሪካ። ወደ እስክጠላ እርግጥ ማድረግ የሰው ልጅን አታስፈራራ እንጂ እንዲህ ገላሃለሁ አጠፋለሁ አትበል እንጂ ከዛ ውጪ እርገጥ ጥግ ድረስ ማን አባቱን ቀና ብሎ መናገር አይችልም። አንዱ ምን አለ? እኔም በመውሰድ አሜሪካን ካሳት አላለኝ። ኧረ እንደዚህ አስቃችሁኝ በወጣ ይሻለኛል። ትንሽ ስሜታዊ ሆኜ ነበር። እኔ እኮ በእኔ ነገር እኮ አልበሳጭም። በእውነት እውነቴን አርቲስቶች ምናምን ብዙ ነው የተገሸለጡት። ብዙ ብቻ ቢዝነስ ትሰራለች። ዋቴ ናት፣ አጭበርባሪ ናት። ስለዚህ አሁንም እነግራችኋለሁ፣ ባልማ የለም። ባል አልኩ እኮ የሚከበር ባል ሲኖር ሴት ልጅ የምታደርገውን ሶሻል ሚዲያ ላይ ታውቃለህ። የሚከበር ባል ካለ ሴት ልጅ ሶሻል ሚዲያ በምታደርገው ታውቃለህ። የማይከበር ባል ካለ እንደፈለገች ትሆናለች። ይሄ ነው ሶሻል ሚዲያ። ሴት ልጅን እንዲህ በምታደርገው ነገር ባል እንዳላትና እንደሌላት ነግራለሁ። እድሜ የደረሰ ሴት ማለት ነው። ባል እንዳላት እንደሌላት፣ አንዳንዱ እንዳልኩ ባል እንዳላት እንደሌላት መናገር ይችላል። አንዳንዱ ባል ሳይሆን ሚስት ነው። አንዳንዱ ባል ሳይሆን ሚስት ነው። እንደፈለገች ብትሆን ትንፍሽ የማይል ሰው ሚስት እንጂ ባል አይደለም። እና ያንን ነው ምለው። በጣም ነው ማዝ ነው። አንቺ በፖስተችው ማንሳት ሲገባሽ እንደዛ አይነት ትውልድን ምንም አያስተምርም። ከአንቺ ያዩትን ነገር እውነት ነው ምሉ ልቅረጽ ብላቸው ልጅ ሲወጣ ካበሻ አንድ ቀን ማየታችን አይቀርም። በዚሁ ከቀጠለ ሴት ልጅ አመጣ ስትወልድ እሙሙን ቀጥታ እንደሚያሳዩን እርግጠኛ። በእናንተ የተነሳ ሴቶች ላይቭ ሲያወጡ ተቀርጸዋል። እያደፋፈራቸው ገደል ነው የከተታቸዋቸው። አብዛኛዎቹ የምናየው ከእናንተ በኋላ የመጡት በምታዩት ነገር አስቀያሚ ነገር እያደረጉ ነው ያየ ነው። ላይቭ ላይ ወንድ እያወጣው አይተናል። ስለዚህ አንዳንዴ ገደብ ቢኖረው ደስ ይለኛል። ገደብ ቢኖረው ጥሩ ነው ላለው ለእሷ ያልሽውን ለእኔ እንድታደርጊው እፈልጋለሁ። እኔን እንድትከሺ እፈልጋለሁ። ለእሷ ያደረግሽውን እሷ ላይ የዛትሽውን ኢቢኤስ ላይ የዛትሽውን እኔ ላይ እንድዝቺና የሆነ ነገር እንድትይ እፈልጋለሁ።
ከዛ በኋላ እንዴት አድርጌ አብጠልጥዬ ገደል እንደምከትሽ ነው ያውቃል። ቆሻሻ እና ድርሹን ማኛው አለልሽ በለው። እንዲያውም ምንም እግዚአብሔር ምስክሬ የድርሹ ምንም አላለችው። ምታይቶ አለረ የሚያስቅ ነገር ነው። ቻርጅ አቀብሉኝ ነው ነገ የሚባለው ነው ያለችው እና ያለችው የትኛው በእስልምና ነው በክርስትና ነው በየትኛው እምነት ምጥ ላይቭ ላይ እኛ አይተንም ሰምተንም አናውቅም። እዩዬ እንዴት ነች? ተግባባት። በጣም ነው ያዘንኩት። በጣም 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 ነው ያዘንኩት። እቺ ነውረኛ አንቺ ነች። ድርሹ ምንም ኢቢኤስ ምንም አላጠፋ። የሚያስደነግጡ ግራ የሚያጋቡ ነገሮች ሶሻል ሚዲያ ላይ ሲመጡ እነሱ እንደ አንድ ሚዲያ የሚዝናና ከሆነ ሰውን የሚያዝናና ከሆነ ያዝናኑበታል። ሰውን የሚያስቆጣ ከሆነ ይነጋገሩበታል። ይሄ ነው። እንዲያው ሙሉ ስላላሳየሽ ይቅርታ ራስሽ ጠይቂ። ሙሉ ስትወልጂ ስትሻጎሪ ምን ስትይ አለማሳየትሽ ይቅርታ መጠየቅ አለብሽ። ሙሉ ነው ማድረግ ያለብሽ። ፕሮሰሱ ሙሉ አይደለም። ሰው ተሻግሮ ነው እርጉዝ የሚሆነው። ከዛ በኋላ ስታመጪ ምናምን ነገር አንድ ላይ አለማድረግሽ ለሱ ይቅርታ መጠየቅ አለብሽ። ለሙሉን አታሳይንም ነው ፓርት አለው ዱቄታ ነሽ። ለማንኛውም እከሳለሁ ኢትዮጵያ ያሉትን ለሚሉ ይኸው እጥብ አድርጌሻለሁ 10-15 ደቂቃ። እስቲ እኔ ስትጠየቅ ትነግሩኛላችሁ። መልካም ጊዜ ይመቻችሁ። ጸሎቴን የልቤን ነግረሽ ያስጨነቀኝን አናለ ዳንቺን የሚያጽናና ቀና ልበል ድንግል ምልጃሽ እርዳኝና ባይና በሽልኝ ስሚኝ ጸሎቴን የውስጤን ስነግርሽ ያስጨነቀኝን አናለ ዳንቺን የሚያጽናና ቀና ልበል ድንግል ምልጃሽ እርዳኝና ከልቤ ቃል እስኪወጣ መከራዬን አምቄያለሁ። በአንደበቴ በለው ሳስባርምሞ አወራለሁ። ንግግሬ ካንቺ ጋር ነው ልጅሽ ይስማ ልመናዬን መጨነቄን ተመልከቺ አርቂልኝ ፈተናዬን ባይና በሽን ስሚኝ ጸሎቴን የልቤን ስነግርሽ ያስጨነቀኝን አናለ ዳንቺን የሚያጽናና ቀና ልበል ድንግል ምልጃሽ